እሺ አመሰግናለሁ። በዛሬው ዕለት አንድ ልዩ ስኬት ያስመዘገበ ከስራ ሰዓት ውጪ የሚሰራ የላቀ የቡድን ስራው የሚታወቅ ባለሙያን እውቅና እንሰጣለን። የዛሬ 14 ዓመት አጠቃላይ ሐኪም ሆኖ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅን ተቀላቀለ። በክሊኒካል ኦንኮሎጂ ስፔሻሊስትም ተመርቋል። በኮሌጃችን የመጀመሪያ የሆነውን የካንሰር ሕክምና ማዕከል በማደራጀት ባለሙያዎችን በማሰልጠን ለኮሌጃችን የመጀመሪያ የሆነውን የኤሌክትሮኒክ ሜዲካል ሪከርድ በማስጀመርና የካንሰር ሕክምና ዩኒቱንም ለ5 ተከታታይ ዓመታት በመምራት አገልግሏል። የካንሰር ሕክምናን ለማሻሻልም 2 የተለያዩ የባለሙያ ስብጥር ያላቸው ወይም መልቲ ዲሲፕሊነሪ ቲም በማቋቋምና በመምራት ታካሚዎች የተሻለ ሕክምና እንዲያገኙ ረድቷል። የሕክምና አገልግሎት ጥራት ማሻሻያ ዳይሬክተር በመሆን ለ5 ዓመታት አገልግሏል። በተለይም በኮቪድ ወረርሽኝ ወቅት ወሳኝና ውጤታማ አስተዋጽኦ አበርክቷል። በግንባታ ላይ ያለው አዲሱ የካንሰር ሕክምና ማዕከልን ከዲዛይን ጀምሮ እስከ ግንባታ እንደ መሐንዲስ ሆኖ የቅርብ ክትትል በማድረግ የላቀ ሙያዊ ድጋፍ አድርጓል። በአሁኑ ወቅትም ማዕከሉን በመንግስትና ግል አጋርነት ለማስጀመር በተቋቋመው የፕሮጀክት ማኔጅመንት ቲም ውስጥ በኃላፊነትና በአስተባባሪነት እያገለገለ ይገኛል። በሀገራችን የመጀመሪያ የሆነውንም የአደልት ሄማቶ ኦንኮሎጂ ፌሎሺፕ ስርዓተ ትምህርት ቀረጻን በብቃት በመምራት ስልጠናውም ከተጀመረ በኋላ ፕሮግራሙን በአስተባባሪነት እያገለገለ ይገኛል። በእነኚህ ሁሉ አስተዋጽኦቹ እንደ አስፈላጊነቱ ቅዳሜ፣ እሁድ፣ በዓላትን ጨምሮ ቀንም ሌትም ይሰራል። ለዚህ አስተዋጽኦ የኮሌጃችን ማኔጅመንት ካውንስል የላቀ አገልግሎት ተሸላሚ እንዲሆን መርጦታል። እባካችሁ ዶክተር አብዱ አደምን በክብር We are St. Paul.